ተሻሎት ፋዘር ይመስገን አሁን እንኳን ትንሽ ለቀቅ እያደረገኝ ነው ሁሉም ነገር ደህና ነኝ ዋናው እሱ አሴር አቤት ፋዘር ከሀንዬ ጋር በደንብ ትቀራረባላችሁ አይ ፋዘር አንቀራረብም ምን ነው የተፈጠረ ነገር አለ እንዴ አይ እንደሱ ሳይሆን ሰሞኑን ተጨንቃብኛለች ምኑ ነው እኔ ምን አውቄ ብለ እንደው ምናልባት ያሰበችው አልሞላላት ብሎ ይሆናል ስራዋ ጥሩ እየሄደላት አይደለም እንዴ እኔም አልመሰለኝም አሁንማ እንደው ሁሉንም ነገር ትተነ ሀገራችን ብንገባ እያልኩ እያሰብኩ እንዴ ፋዘር እኔ አክልማ ተስፋ መቁረጥ የለበት ምን ላድርግ ልጅ ምን ተስፋ ላድርግ የጊዜ ጉዳይ ነው እንጂ መታከሞት አይቀርም ገንዘቡ ከየት መጥቶ ነው መታከም እርሶ ተስፋ ቆርጦ ሀና ካየች በጣም ትጎዳለች ለሷ ሲባል በጣም ጠንካራ መሆን አለበት መጠንከር ሳልፈልግ ቀርቼ መሰለ አሴር በሽታው ውስጤን እየበላኝ እንደሆነ ይታወቀኝ ይወሎት ፋዘር እኔ ለርሶ እማላደርገው ነገር የለም እርሶ ብቻ ጠንካራ ይሆኑልኝ አይ ልጅ አንተስ ብትሆን ገንዘቡን ከየት ታመጣዋለህ አላቅም ምን እንጃ ፋዘር ምን እንደምሉት እርሶን ለማሳከም ግን እማላደርገው ነገር የለም ምን እያልክ ነው አሴር ፋዘርዬ እርሶ ብቻ ለተወሰኑ ቀናቶች ጠንካራ ይሆኑልኝ እኔ ተቻለኝ እናደርጋለሁ አይ በልተው ልጅ ያንተን መፍትሄ አውቃታለሁ ስርቆት ናት እሱ የማይታሰብ ነው ፋዘርዬ ለርሶ ሲባል ግን እማላደርገው ነገር የለም አሴር አሁን ይረጋጉ ፋዘርዬ እንሂድና እሱን በኋላ እናወራለን ኦሆሆ ወይ እናንተ ወይ ሰውዬ እንደው ምን እያልከኝ ነው ዶክተር ሄሎ ዶክተር እንዴት ነሽ ወይዘሮ ሜላት እግዚአብሔር ይመስገን እንዴት ነህ ወይዘሮ ሜላት እንገናኛለን ብዬ ነበር ሳይመቸኝ ቀረ እንዴ አው ትደውልልኛለህ ብዬ እኮ እየጠበቅኩ ነበር አንተም ደግሞ በዛው ጠፋህ አው እንደነገርኩሽ ከሀገር ልወጣ አይደል አንዳንድ ነገር እያዘጋጁ ስለነበረ ጊዜ ላገኝ አልቻልኩም እና እንደምንም ሰዓት አመቻችተህ ቤት መተህ ምናሴን አታየው የደወልኩልሽም ለዚሁ ነው ወይዘሮ ሜላት በጣም ይቅርታ ምንም የሚለኝ ነገር የለም የተሻለ ህክምና ካገኘን ብለን ነበር አዲስ አበባ የመጣ ነው አባቴን ለማሳከም ብዙ ብር ስለሚያስፈልገኝ ነው ይሄን ስራ እየሰራው ያለሁት በቃ ጥሩ እኔ ለደላላው አዲስ ምግብ የምታበስል ልጅ እንዲፈልግልኝ እነግረዋለሁ አንቺ ምናሴን ጉዳይ ብቻ ትከታተይልኛለሽ አረ አዲስ ሰራተኛ አያስፈልግም እኔ ሁለቱንም ደርቤ መስራት እችላለሁ እንደዚህ ይሆንልሻል ለአንድ ወር ይሞክሩኝ እትዬ ከዛ እርሱ አይቶ ይወስናሉ እኔም ውሳኔዎትን ሳላንገራግር እቀበላለሁ ጥሩ በቃ የአንድ ወር ጊዜ ነው የምሰጥሽ አሁን ምናሴ ወደ ትምህርት ቤት ስለሄደ ለኔና ለሰላም ቁርስ ነገር ስሪልን እሺ እትዬ ስለሰጡኝ እድል በጣም ነው የማመሰግነው ምንም አይደል ሰላም ቤተሰብ ኖላዊ ድራማ ተለቋል ማለት ነው እንዲሁም በዚህ ክፍል የምናየው ወይዘሮ ሜላት ለሀና ለሰራተኛዋ ሀና እንዲሁም የስራ እድል በሙያዋ እንደቀጠረቻትና እንዲሁም ደግሞ አቶ ኖላዊ የልጁ ጭንቀት እንዳሳሰበው ይገኛል ማለት ነው በወዲህ ደግሞ ምላሴ ከሀና ጋራ በጣም ቅርብ ግንኙነት እንዳለው እንዲሁም ደግሞ ጤንነቱ በደንብ እየተሻሻለ እንደሆነ ሀና ካገኘ ለእናቱ ነግረታል ማለት ነው ይሄንንና እንዲሁም ጠርቀምቀም አድርገን በዚህ ቪዲዮ ላይ እንትን እንላለን ማለት ነው እንተነትናለን ማለት ነው እንግዲህ የሀና አባትና ጀሮ አብረው ወግ እያደረጉ እያለ የሀና አባት በጣም ለሀና ተጨንቋል ማለት ነው እንዲሁም ሀና በጀሮ ምክንያት ከአባቷ ጋር ስልክ ሲሰርቅ ስለተያዘና ስለሰማች አባቴ በሱ ምክንያት ስለተሰደበና ስርቆትን ስለሚጸይፍ
ይጎዳብኛል፣ ያማዋል። እኔ ለሱ ብቻ ነው የሚኖረው። አባቴ የሆነ ነገር ቢሆንብኝ ከሆነ ሌላ ሰው የለኝም፣ ሌላ ዘመድ የለኝም፣ የማውቀው ይረዳል ትላለች ማለት ነው ስላለችው እንደዚህ እያሉ ማለት ነው ተጨንቋል ማለት ነው። ከዛም የሀና አባት ጀሮ እንዴት ነው ከሀንዬ ጋር ትቀራረባላችሁ ስለው ኧረ ፋዘር እንቀራረባለን፣ ግን ምን ነው ስለው እንደው አሳሰበኝ ሀንዬ ተጨነቀችብኝ፣ ካልሆነ ወደዛው ወደ ሀገራችን እንመለስ እንዴ እያልኩኝ ነው። ኧረ ፋዘር ምን በወጣሁት ለምንድን ነው እኔ ቻልኩትን ሁሉ አደርሳለሁ፣ እባክዎትን ትንሽ ቀን ብቻ ታገሰኝ ይላል። ምን ልታረግ እንዴት ይለዋል በመገረም ማለት ነው። ምክንያቱም ፋዘር በዛው በስርቆቱ የሆነ ነገር ያመጣብኛል ብሎ ሰግቷልና ማለት ነው። እሱም ጀሮም ድንግጥ ይልና ምን ሆነች ሀና ደህና አይደለችም? ስራው ጥሩ እየሄደላት አይደለም እንዴ ሲለው አይመስለኝም ጊዜ ተጨነቀችብኝ እያለ እንዲሁም እንደዛ እንዳለ ማለት ነው። ወይዘሮ ሜላት ለሀና ትደውልና የትምህርት ማስረጃሽንና ይዘሽ ነይ በጠዋት ትላታለች ማለት ነው። እናም ከአባቷ ጋር እራት ሊበሉ በደስታ ስልክ ተደወለላት። ያንን የሜላት ስልክ ስለማታውቀው አነሳችው። እንደዛ ስትላት በጣም አልጠበቀችምና ደነገጠች። እንዴት ትተኛለች ልትለው ማለት ነው። እንደዛ እያለች አይደርስ የለምና ደረሰ። ወደ ቤትም ስትሄድ መጀመሪያ ያገኘቻት ሰላምን ነበረ። ሰላምን እንደምታውቋት እጅግ ክፉ ሰውና በጣም ልዕልት ቢስ እንዲሁም ደግሞ አስቸጋሪ ጸባት፣ ለእናቷም ክብር የማትሰጥ እናቷን እናት አይደለሽም ብላ ከእናቷ ጋራ እልፍ ቃላት የምትናገር ማለት ሰላም ነች ማለት ነው። ከዛም ሜላት ማነች ሀና ተደስታ ቤት ስትመጣ ተገናኙ። እንዴት አደር ሰላም ነው ስትልሽ ምን አገባሽ ባላድርስ አላድርም እንዴ አላድርም መስሎሽ ነበረ ብላ ትቆጣታለች። ኧረ እኔ እንደሱ አይደለም ለዚህ ሰላምታ እኔ ደህና አድሬያለሁ አንቺ እንዴት ማን ጠይቀሽ ሰላምች ምን አገባኝ ምናምን ትላታለች። ምንድነው ያልሽው ወረቀት ስትላት ይሄ ድንግጥ ይሄ የትምህርት ማስረጃ እንዴ ተምረሻል እንዴ የተማረ ሰራተኛ ያለች ትላታለች ሰላም። ምክንያቱም በትምህርት አታምንም፣ በትምህርትና በስራ አታምንም። እንዲሁ ወታ ገብታ የፈለገችው ማድረግ ነው የምትፈልገው እና ሀና አዎ ተምሬያለሁ ትላታለች ማለት ነው። ከዛ ልጅቷ እልፍ ተናገረቻት። ነገር ግን እሷም ትሄድና ኪችን አምላኪ ሆይ ብላ ትጸልይና ይች ልጅ በጧቱ ቀኔንማ እንድታበላሽልኝ አልፈቅድም አልናደድም ትላለች። ወይዘሮ ሜላት ቤት ወይዘሮ ሜላት ጋር ትሄድና በር ታንኳኳለች። ግቡ ትላለች። አሁን መልሳ አንኳኳች። ግቢ ትላታለች። ገባችና ልክ ስትገባ ፋዘር የሰጣት ማህተብ እንዲሁም ያን ሲሰጣት በቃ ያንን ካደረገች ሁሉም ነገር ይሳካላታል ማለት ነው። ልክ በሩ ጋር ስትደርስ ማህተቧ ተበጠሰ። ወረቀቷ ዶክመንቷም እንዳለ ወደቀ ማለት ነው። ወይዘሮ ሜላትም አይዞሽ ተረጋጊ ትላትና ትሰጣታለች። ውጤትሽ እኮ በጣም ጥሩ ነው ስትላት በመገረም ትጠይቃታለች። እንዲሁም ደግሞ የስራ ልምድሽን ቆንጆ ነው፣ ያን ያክል የስራ ልምድ ባይኖርሽም ግን በስራሽው ጥሩ ውጤት ነው፣ ጥሩ ነገር ነው ያስመዘገብሽው ትላታለች። አዎ ተማሪ እያለሁ ጎበዝ ተማሪ ነበርኩ። ስራም እግዚአብሔር ይመስገን አባቴ ስለታመመብኝ ብቻ ነው እዚህ ህይወት ላይ የገባሁት እንጂ አባቴ ባይታመምብኝ ነበር ያው ይሄን ስራ እንደማስራ ትነግራታለች። ወይዘሮ ሜላትም አባትሽ ምንድን ነው ያመመው ስትላት እሷም ይሄ ነው የሚል እንኳን ስጠይቀው አይነግረኝም፣ ነገር ግን አባቴ ጥሩ ሕክምና ቢታከም ይሻላል ትላታለች ማለት ነው። እና ሀና በጣም ብዙ ብር እንደሚያስፈልጋት ትነግራታለች ማለት ነው። እሷም አይዞሽ ምናምን ትልና እንዲሁም ከዚህ በኋላ ምላሴን እንደምትከታተለው እና ትነግራታለች ማለት ነው። እንዲሁም አዲስ ሰራተኛ እንዲያመጣልኝ ለታርቀኝ ነግረዋል። እሱም አያስፈልግም ለአንድ ወር ይሄን ካልተመቸሽ ያው አንቺ ያልሽኝ ሁሉ ተግባራዊ አደርጋለሁ ትላታለች ማለት ነው። እሷም እሺ አይከብድሽም አይበዛብሽም ስትጭራሽ ስትላት ያው ምላሴን ያው ከምላሴ ጋር ጥሩ ምላሴ በጣም ጨዋ ልጅ እና ሰዎችን የሚረዳ ምስኪኖችን የሚያግዝ በጣም ባለጌ ነገሮችን የሚጸየፍ ልጅ ነው። ከዛ ከእናቱ ጋር ለምንድን ነው የምትቆጫት ምናምን ነገር ከኔ ጋር እንዳትገናኝ ከልክለሻት ነበር ብሏት ነበር ባለፈው እና ዛኛው እሷም ሀና
አቀፊያት እንደምትልና ልክ የቅርብ ሰው እንደምታውቃት አይነት ስሜት ይሰማታል ማለት ነው። እሱም እንደ እህቱ ነው የሚያያት እንጂ እንደ ሰራተኛ አያያትም። ሰላም ብቻ ነው እዛ ቤት እንደ ሰራተኛን እንደ ባለጌ እንደ ቆሻሻ ምናምን ነገር እንዲሁም ደግሞ ኃጢአት መስሎ የሚታያት ማለት ነው። ምላሴ ግን በጣም እጅግ ጨዋ በተሞላበት ስነ ስርዓት ያለው ልጅ ነው። ክብርን የሚያውቅ ክብርን የሚሰጥ ልጅ ነው እና እሷም ሀናን በጣም ደስ አላት ማለት ነው። ከዛ ነው ለፋዘሯ ትደውልና እንደተሳካላት ትነግረዋለች ማለት ነው። ፋዘርም አምላኬ ሆይ አንተ ትልቅ ነህ፣ እሷ የአንተ ልጅ ነች የሚያደለችም ሁሉን ነገር ላንተ ትቻለሁ ይላል ማለት ነው። እንዲሁም ጠዋት ላይ ለምላሴ ሰርፕራይዝ አለ ስላለችው በተለይ ይመጣል ማለት ነው። ወይዘሮ ሜላትም ለስራ ጉዳይ ቱርክ ሀገር እንደምትሄድና ቱርክ ሀገር ጨረታ እንደምትጫረት እንዲሁም ደግሞ 72 ቢሊዮን ነው ሚሊዮን ካሸነፈች እንደምታገኝ ትነግራቸዋለች። ሰላምም የገንዘብ ችግር አይሆንላትም። እሺ ከሄድሽ ቱርክ ያው የምፈልገውን ነገር ስለምታውቂም ባይሆን እሱን አምጪልኝ ትላታለች። አሁን ደክሞኛል ወደ መኝታ ሄጄ እረፍት ልበል ትላታለች ማለት ነው። ወይዘሮ ሜላትም እሺ ትላትና ሀንዬ እኔ ሸኝሻለሁኝ ትላታለች ማለት ነው። ሀናም አልጠበቀችም ነው ወይዘሮ ሜላት እንደዛ ስትንከባከባት፣ አረ ችግር የለውም እትዬ እኔ ራሴ ሄዳለሁ ቅርብ እኮ ነው ትላታለች። ነው በጭራሽ ትልና አብረው ይሄዳሉ ማለት ነው። የሀና ቤት ቅርብ ስለሆነ እዚህ ነው ቤታችሁ ትላቸዋለች። አዎ በእግሬ እኮ መምጣት ነበር፣ ይሄማ መኪና ያስፈልገኝ ነበር በእግሬ የምሸኝሽ ነበር። ኧረ ያስፈልጋል ነው ለመሸኘትን ብቻ ሳይሆን ስለ ምላሴ ጉዳይ ልናወራ መጣታል። ምንድን ነው ምን አጠፋሽ? ምንም አላጠፋሽም፣ ግን አንዳንድ ነገር ማወያየት ስላለብን ነው ስትላት፣ እሺ ያሉኝን ሁሉ ተገብራለሁ ትላለች። እሷም ልጇን በደንብ እንድትከታተልላትና ሰላም የፈለገችው ነገር ብትናገር ትዕግስተኛ ሆና እንድታሳልፋት እኔ እስከሚመጣ ምንም ነገር እንዳይፈጠር ትላታለች ማለት ነው። እሷም በጣም ጨዋና ደግነት በተሞላበት ምንም ችግር የለውም እትዬ አያስቡ፣ የቻልኩትን ሁሉ አደርግለታለሁ ትላታለች። እሺ ተባብለው ተለያዩ ማለት ነው። እናም ወይዘሮ ሜላት ለሀና እጅግ መልካም ሰው ስለሆነችላት እንዲሁም በሙያዋ ስለምትቀጥራት እንዲሁም ደግሞ ደሞዝ የሰራተኛ ሆና የምሰራበት 3 እጥፍና ከዛም በላይ እንደምትከፍላት ትነግራታለች። እሷም ደስ በእውነትሽን እየታታው ምን ችግር አለው ትላታለች ማለት ነው። ብቻ ልጁን ትንከባከበው ነው ከፈጣሪ ጋር ምንም ችግር የለም ይላታል። እንዲሁም ደግሞ ምላሴ እጅግ ይወዳታል፣ ያከብራታል። በእርግጠኝነት ጥሩ ደረጃ ይሆናል። የሀናን አባት ተሽሎት ጥሩ ነገር እናያለን ማለት ነው። በጣም ደስ የሚለኝ በቃ ሀናን እንደዛ ክብር ስታወራት ስታናገራት እንዲሁም ደግሞ ሰው እንደ ሰው ቆጥራት ስትሸኛት በመኪና እጅግ ደስ ነው ያለኝና ማለት ነው። እንዲሁም ደግሞ ምላሴ ልክ ወይዘሮ ሜላት እናቱ ሀንዬ እንደዛ በትዕግስትና በትህትና ስታወራት በጣም በመገረም ነበር የሚያያትና እንደዚህ አይነት ፍቅር ያድለን ለሰራተኞች እንዲሁ ለሀና ሁሉም ነገር ይሳካልሽ የኔ ቆንጆ ማለት እወዳለሁ። ምክንያቱም ሀና በጣም ምስኪን ሰው ነች፣ ጥሩ ሰው ነች እና አባቷን የምታሳክም እንዲሁም ደግሞ ከዶክተርነት ከነርስነት ወጥታ የቤት ሰራተኛ ሆናለች ማለት ነው። እና አንዳንድ ጊዜ ህይወት ከየት ወደ የት እንደምትወስደን አናውቅምና ነገ የተሻለ ነው። እንደ ሀና በትዕግስት እጠብቃለሁ። ቤተሰቦች ወዳችኋለሁ፣ አክብራችኋለሁ። ፕሊስ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ አበረታቱ። ባይ ባይ።